ወዳጅነት ባይዘወይ የሚጠነክርም ነገር ነው፣ የሚላላ ነገር አይደለም። የትኛውንም ሰው ፍሬንድ ስታረጉት ወይ ደግሞ ፋሚሊ ውስጥ ይሁን ሌላም ነገር ውስጥ ይሁን ያላችሁ ወዳጅነት ማጠናከር ትችላላችሁ፣ ወይም ያላችሁ ወዳጅነት ማሳነስ ትችላላችሁ። ምን ማለት ነው? የሆነ አይነት ዲግሪ ያለው ማለት ነው። ኢት ካን ቢ ኢንክሪዝድ ደግሞ ኢት ካን ቢ ዲክሪዝድ ማለት ነው። ሊጨምር ይችላል፣ ሊቀንስ ይችላል። ሁሉ ጊዜ ኮንስታንት አይደለም ወዳጅነት። ራይት እንዳትረሱ። መዳናችን እንዳለ በመዳናችን ውስጥ ያለውን ያንን ፌሎሺፕ ያንን ሰማያዊ ህብረት ግን መጠበቅ አንድ አይነት አይደለም። በጣም ኢንቲሜት የምንሆንበት ጊዜ ያለ ደግሞ ያ ወዳጅነት የሚላላባቸው ብዙ አጋጣሚዎች አሉ፣ ብዙ ተጽዕኖዎች አሉ። ሶ የወዳጅነት ዲግሪ የወዳጅነት ይሄ ኢንፍሉዌንሱ የኢንቲሜሲ ኢንፍሉዌንስ በጣም ይለያያል። ጌታ ይመስገን። ለዛ ነው አንዳንድ ጊዜ ይከፋናል፣ ደግሞ አንዳንድ ጊዜ ደስ ይለናል። መዳናችን ላይ ምንም ሆኖ እኮ አይደለም። በአብ ቀኝ ተቀምጠናል፣ አዲስ ፍጥረት ሆነናል፣ ስማችን በሕይወት መዝገብ ተጽፏል፣ የእግዚአብሔር ልጅ ተብለናል። ይሄ ሁሉ ነገሮች ከመስቀሉ ስራ የተነሳ እውነት ሆኖ ሲያበቁ ይሄ የወዳጅነቱ ጉዳይ ግን ሲላላ ሲጠብቅ ሲላላ ሲጠብቅ ሲላላ ሲጠብቅ ውስጣችን ላይ ኢሞሽናሊ ልዩነት ይፈጥራል። እንዳልኳችሁ እግዚአብሔር ይወደናል። አዎ። በአብ ቀኝ ተቀምጠናል። አዎ። እግዚአብሔር ፍቅሩን አይቀይርም ወይ? በደንብ አዎ። እኛም በአብ ቀኝ እንደተቀመጥንን አዲስ ፍጥረት እንደሆንን አዎ። ይሄ ሁሉ ነገር ይቀየራል። ኢንቲሜሲ ግን ኮንስታንት አይደለም። ብቻ የምናገረው ኢንቲሜሲ ግን ኮንስታንት አይደለም። ኢንቲሜሲ ግን ኮንስታንት ኢንቲሜሲ ሌላ ነገር ነው፣ ፖዚሽን ሌላ ነገር ነው። ፖዚሽናል ነገራችን አይነካም። ኢን ተርምስ ኦፍ ፋንክሽን ግን ልዩነት አለ። ግልጽ ነው። እኔና ሚስቴ ተጋብተናል፣ ትዳር ውስጥ አለ። ፖዚሽናሊ ማንም ሰው የሚያውቀን እንደ ባለ ትዳር ቤት ውስጥ ሆነን ግን ሳናወራ ትንሽ ሳናወራ ምንውልበት እንኳን ከባድ ነው። እሺ ምን ቆይበት ጊዜ አለ። በደንብ ማለት ነው በደንብ። ከዛ ደግሞ በጣም ቀን ሙሉ ስናወራ ስንጫወት ስንስቅበት ምንውልበት ጊዜ ደግሞ ፖይንቱ ምንድን ነው? ኢንቲሜሲ ማውራው ነገር ግልጽ ነው። ወዳጅነት ሌላ ዓለም ነው። ወዳጅነት ሌላ ዓለም ነው። ኢየሱስ ጌታ ነው። ኢን ክራይስት ያገኘ ነው፣ በክርስቶስ በመሆን ያገኘ ነው። ግን እሱም ሌላ ነገር ነው። በክርስቶስ የማይለዋወጥ ነገር አግኝተናል፣ የማይለዋወጥ ነገር አግኝተናል። ኢንቲሜሲያችን ግን ቫሪ ሊያደርግ ይችላል። እቺ በደንብ እንድትፈት ፈልጋለሁ። ሃሌሉያ አሜን አሜን። ስለዚህ ወዳጅነታችን ላይ መስራት አለብን ማለት ነው። አሁን ለመዳን የሚሰራ ሰው አለ እዚህ ቤት? ጌታን ያልተቀበለ ሰው አለ እዚህ ቤት? ለመዳን የምንሰራው ነገር የለም። ከዳንም በኋላ ግን እግዚአብሔርን ለማወቅ እንፈልገዋለን። ከእግዚአብሔር ጋር ለመጣበቅ እንፈልገዋለን። ከእግዚአብሔር ጋር ህብረት ለማድረግ እንፈልገዋለን። ክብር ለኢየሱስ ይሁን። ሰው በደንብ አድርጋችሁ ይሄን ነገር እንድትይዙ ፈልጋለሁ፣ ይሄን ቃል ሳካፍል ማለት ነው። ታዲያ እንዴት አድርጌ ነው ወዳጅነቴን ማጠናክረው ከጌታ ጋር በተለይ ከመንፈስ ቅዱስ ጋር እንዴት አድርጌ ነው ወዳጅነቴን ማጠናክረው ካላችሁኝ አንዳንድ ፖይንቶች ልስጣችሁ። የመጀመሪያውና በጣም አተኩርበት ነገር መንፈስ ቅዱስ ጋር ብቻ የምናገኛቸውን ነገሮች እንለያቸው። ሰምታችሁኛል? ማጋ ብቻ መንፈስ ቅዱስ ጋር ብቻ የምናገኛቸውን ነገሮች እንለያቸው። ሃሌሉያ። መንፈስ ቅዱስ ጋር ብቻ የሚገኙ ነገሮችን ሌላ ቦታ መፈለግ እናቆም። ከመንፈስ ቅዱስ ጋር ያለን ህብረት ስለማጠናከር የምናስብ ከሆነ ከሆሊ ስፒሪት ጋር ባለኝ ህብረት ምን አገኛለሁኝ ብላችሁ አስቡ። የእግዚአብሔር ቃል ምን እንደምናገኝ ስለሚነግረን ማለት ነው። ከሆሊ ስፒሪት ውጭ እነዚህ ነገሮች ከፈለጋችኋቸው አንድ አታገኟቸውም፣ ሁለተኛ ራሳቸውንም አትፈልጓቸውም ሲጀመሩ። ግን መንፈስ ቅዱስ ብቻ የሚሰጣቸው ነገሮች አሉ። ስለዚህ ከመንፈስ ቅዱስ ጋር ያለን ህብረት የምናጠናክረው እርሱ ጋር ብቻ የሚገኝ ነገር በመፈለግ ነው። እሱ ጋር ብቻ ማለት ነው።
ሰው እሱ ጋር የሚፈለገውን ነገር ዩቲዩብ ይከፍትና አነቃቂ ሰዎችን ይፈልጋል አይደለም? የሆኑ ሰዎችን መስማት ይጀምራል። የሆኑ ጓደኞች ይይዛል። እሱ ጋር ብቻ የሚፈለገውን ነገር ወይ ደግሞ እሱ ጋር ብቻ የሚገኘውን ነገር የሆነ ቦታ ሄዶ መፈለግ ይጀምራል። የሆኑ መጽሐፎች ጋር፣ የሆኑ ትምህርቶች ጋር፣ የሆኑ ሰዎች ጋር ይፈልጋል። ወዳጆቼ ዛሬ የምነግራችሁ ነገር ከመንፈስ ቅዱስ ጋር ያላችሁን ህብረት ያጠናክረላችሁ። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ሲያስተምር እንደዚህ አለ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል አለና በደንብ አድርጋችሁ ስሙ። ስለ እነዚህ ሶስት ነገሮች ነው የማወራው። ሆሊ ስፒሪት ብቻ ዲፋይን የሚያደርጋቸው ነገሮች፣ ሆሊ ስፒሪት ብቻ የሚያወራቸው ነገሮች፣ ሆሊ ስፒሪት ብቻ የሚገልጣቸው ነገሮች ናቸው። እኛ ስለ ሆሊ ስፒሪት ስንረዳ በልሳን መናገር ጋር ብቻ እንቆማለን። ጥሩ ፕሮግራም መስሪያ ብቻ እናደርጋለን። ሆሊ ስፒሪትን ግን ከሱ ጋር ያለ ንብረት ማጠናከር ላይ ጎበዝ አይደለንም። ለምንድን ሲባል ምን እንደምናገኝ መንፈስ ቅዱስ ጋር አናውቅም። መንፈስ ቅዱስ ወንበር ለማሰበር አይመጣም። ሰው እንዲንከባለል አይመጣም። ሰው እንዲጮህ አይመጣም። ሰው በሆነ ባልተለመደ ቋንቋ እንዲናገር ብቻ አይመጣም። የሆነ የጠለቀ ፋንክሽን አለው መንፈስ ቅዱስ በሰዎች ህይወት ውስጥ። መንፈስ ቅዱስ የነካው ሰው ብቻ የሚገባው ነገር አለ። ታውቃላችሁ? መንፈስ ቅዱስ የተገናኘው ሰው ብቻ የሚገባው ነገር አለ። አምቴሊንግ ስለ እነዚህ ሶስት ነገሮች ዓለም ልታስረዳችሁ አትችልም። ስለ እነዚህ ሶስት ነገሮች ትምህርት ቤት ሊነግራችሁ አይችልም። ስለ እነዚህ ሶስት ነገሮች ሳይኮሎጂስቶች ሊነግራችሁ አይችልም። ስለ እነዚህ ሶስት ነገሮች የእድሜ የዘመን ኤክስፒሪየንሳችሁ ሊያወራችሁ አይችልም። እነዚህ ሶስት ነገሮች ማለት ከመንፈስ ቅዱስ ብቻ ነው የሚገኙት። He is the only one who defines them. በጣም ኤክስፕሌን ሊያደርጋቸው የሚችለው መንፈስ ቅዱስ ብቻ ነው። ሃሌሉያ አሜን። እኔ አንድ ሰውዬ የሆነ ቴሌቪዥን ላይ ይሁን ሬዲዮ ላይ ይሁን ቆይቷል ሰማሁትኝና ስለ ህይወት የሚያወራው ነገር እኔ ባይብል እያነበብኩ የሚገባኝን ነገር ነው የሚያወራው። ይሄ ሰውዬ መጽሐፍ ቅዱስ ሳይሆን ክርስቲያን ሳይሆን ይገባዋል እንዴ አልኩ። ክርስቲያን አይደለም ይገባዋል እንዴ ብዬ በጣም ተገረምኩ። እኔ ላይ መጽሐፍ ቅዱስ አንብቤ የሚገቡኝን ነገሮች ክርስቲያን ያልሆነ ሰው የሚገባው አይመስለኝም ነበርና ሰውየውን ግን ስሰማው ሰውየው መጽሐፍ ቅዱስ አያነብም እስከማውቀው ድረስ፣ ግን በደንብ አድርጎ ነገሮችን ያብራራል። ከዚህ ሰውዬ ያልሰማሁት ነገር አንድ ነገር ብቻ ነው፣ ኢየሱስ። ክብር ለኢየሱስ ይሁን። አሜን አሜን አሜን። ወዳጆቼ ከሆሊ ስፒሪት ብቻ የሚገኙ ነገሮች አሉ። ኢን ኤኒ ፖሲብል ሚንስ ማለት ነው። ከመንፈስ ቅዱስ ጋር ህብረት ከሌላችሁ አትረዷቸው። ይህንን ግልጽ ሆኑበት። የቲዮሎጂ ዲግሪ ሊኖራችሁ ይችላል፣ ማስተርስ ሊኖራችሁ ይችላል፣ ዶክትሬት ሊኖራችሁ ይችላል፣ አትረዷቸው። አንድ መጽሔት ላይ አንብቤያለሁ። አንድ ፓስተር ጌታን ተቀበለ። ሰምታችሁኛል? ምንድን ነው ያልኩት? አንድ ፓስተር ጌታን ተቀበለ። በትክክል ጌታን ተቀበለ። ለምን? እያገለገለ ባካርጎ ነው። ሰምታችሁኛል? ምን እያለ እያገለገለ ምን አድርጎ ነበር? ባካርጎ ነበር እያገለገለ። በትክክል ንስሐ ገባ። በትክክል ንስሐ ገባ። ጌታን ደግሞ ተቀበለ። ባካርጌ ነበር ብሎ ተነስቶ ኮንፌስ አደረገ። ንስሐ ገባ። ኃጢአቱን ተናዘዘ። ጌታን እንደ ግል አዳኙ አድርጎ መልሶ ተቀበለ። ለምን? እያገለገለ ባካርጎ ነበር። በጌታ ፍቅር ታውቃላችሁ፣ የጓዳ ህብረት የሌለው ሰው ምን እንደሚባል ሃይማኖተኛ። ታውቃላችሁ ያለ መንፈስ ቅዱስን የማያውቅ ሰው ምን ይባላል? ሃይማኖተኛ። ሃይማኖት ማለት ምን ማለት እንደሆነ ይገባችሁ። ህይወት የለሽ ድግግሞሽ ማለት ነው። ግልጽ ነው። ደግሜ ልበለው፣ ህይወት የለሽ ድግግሞሽ፣ ሪፒቲሽን፣ ላይፍለስ የሆነ ሪፒቲሽን። ሃይማኖት ማለት ህይወት የለሽ ስርዓቶች ናቸው። ሃይማኖት ማለት ህይወት የለሽ ድግግሞች ናቸው። እዚህ ወንበር ላይ ተቀምጣችኋል ማለት ሃይማኖተኞች አይደላችሁም ማለት አይደለም። ህይወታችሁ ውስጥ ህይወት እስካልተገኘ ድረስ፣ ሪሌሽንሽፕ እስካልተገኘ ድረስ፣ ህይወታችሁ ውስጥ ግንኙነት እስካልተገኘ ድረስ ሃይማኖተኞች ናቸው።
ፈሪሳውያን የሙሴን ሕግ ያውቃሉ፣ የሙሴን አምላክ ግን አያውቁት። ምንድን ነው የምናገረው? ከእግዚአብሔር ጋር ኅብረት ሳይኖራችሁ እግዚአብሔር ማገልገል ትችላላችሁ። ከእግዚአብሔር ጋር ኅብረት ሳይኖራችሁ በቤት ውስጥ ተፍ ማለት ትችላላችሁ። እሱ ምን ያደርጋችኋል? ሃይማኖተኛ። ከሃይማኖተኝነት ውስጥ የሚዳነው በምንድን ነው? በኅብረት። ከማን ጋር ኅብረት ለማለት? ከመንፈስ ቅዱስ ጋር ኅብረት ለማለት። ለምን? the only person in the Holy Trinity በዚህ ምድር ላይ በዚህ ስዕል ላይ ያለው ማነው? መንፈስ ቅዱስ። እና ክርስትና ስንኖረው ከምን ልጀምር ካላችሁ ከኅብረት ነው። አሜን። እንዳልኳችሁ ነው። ወዳጅነት ሊጠነክር ይችላል፣ ሌላ ላይ ይችላል። ኢንቲሜሲ ስለሆነ የመስቀሉ ስራ የሰጠን ነገር አይላጣም፣ አይጠብቅም። ወዳጅነት ግን ሊላላ ይችላል፣ ሊጠብቅ ይችላል። ሊላላ ይችላል፣ ሊጠብቅ ይችላል። እና ያለ መንፈስ ቅዱስ የማይገባን ነገር አለ በደንብ። ያለ መንፈስ ቅዱስ የማንረዳው ነገር አለ በደንብ። ያለ መንፈስ ቅዱስ ኤክስፒሪየንስ የማናረጋቸው ነገሮች አሉ በደንብ። ካቶስ ካዲ ያሊካ ፕሮዶስ ካዳላባሻታ በጌታ በኢየሱስ ስም እኔና እናንተን ይዞን ይጥፋ። አሜን። ጌታ እግዚአብሔር መንፈስ ቅዱስ ይዞን ይጥፋ። እኔ እናንተን አላቅም፣ ግን ወደፊት ታውቁታላችሁ። በእድሜ ከፍ ያላችሁ ስትሄዱ አያረካችሁ። ሰባኪነት አያረካችሁ፣ ዘማሪነት አያረካችሁ፣ መሪነት አያረካችሁ፣ ምንም ነገር አያረካችሁ። የሚያረካችሁ ሆሊ ጎስት መንፈስ ቅዱስ ብቻ ነው የሚያረካችሁ። ኤኒ አክቲቪቲ that you do in the church ምንም አይነት ሳቲስፋክሽን አይሰጣችሁም። the only person ይህንን አይነት ሳቲስፋክሽን የሚሰጣችሁ መንፈስ ቅዱስ ይባላል። እስካላወቃችሁ ድረስ ቸርች የሚመጣ የሚመላለስ ረፍት የሚሰሙ የምትሉት ለምንድን? the only person ህይወት ያለው ህይወትን የሚሰጥ መንፈስ ቅዱስ ይባላል። አሜን ብቻ ነው በቃ ሌላ የለም። ክብር ለኢየሱስ ይሁን። ከመንፈስ ቅዱስ ጋር ሰው ሳይነካካ ቸርች ውስጥ ይቆያል። ጌታ ኢየሱስ ቸርች መግባቱ ጥሩ፣ መንፈስ ቅዱስ ያልነካው ሰው መሆን ግን ምን ጉድ! ልንራበው ይገባል፣ ልንናፍቀው ይገባል፣ በጣም 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 ልንጠራው ይገባል፣ ልንወደው ይገባል፣ ህብረት ልናደርግ ይገባል። እኔ በጣም ደስ ካለኝ አሁን እናቴ እያወራ ከተናገረው ማስታወቂያ በጣም ደስ ያለኝ ሌሊት 9 ሰዓት ተነስተን መጸለይ ልንጀምር ነው። ይኸውላችሁ አንድ ነገር ልምከራችሁ፣ ምንም ተአምር ምንም ታሪክ ለመፍጠር አትጸልዩ፣ ወዳጅነት ለማጠናከር ጸልዩ። አትጠራጠሩ። የአዲስ ነገር በእናንተ መሆን ይጀምራል። ቤተ ክርስቲያኒቷ ማታውቀው አዲስ ነገር በእናንተ መሆን ይጀምራል። ኢንቴንሽናችሁ ግን አንድ ነገር ይሁን፣ ወዳጅነት ማጠናከር። ራእይ ፈልገን ነው እንደምናየው፣ ህልም ፈልገን ነው የምናየው አይደለም እኮ። ሲያወራ እኮ ነው መንፈስ ቅዱስ ሲያወራ። ወዳጅነትን ማጠናከር ፈልጉ፣ ወዳጅነትን ማጠናከር ተራቡ። አስባችሁት አልማችሁት የማታውቁት አነጋጋሪ ነገር በእናንተ ማድረግ ይጀምራል። አምተልኝ በተለይ ሌሊት ተነስታችሁ ጊዜ የምትሰጡ ከሆነ በጌታ በኢየሱስ ህይወታችሁ ይቀየርላችኋል። ለምንድን? አንድ ነገር ብቻ ማይንዳሩ ወዳጅነትን ማጠናከር። ክብር ለኢየሱስ ይሁን። እና ቅዱስ ከመንፈስ ቅዱስ ጋር ባለን ቆይታ ምን ነገሮችን ኤክስፒሪየንስ ማድረግ እንችላለን? ምን ነገሮችን ልንረዳ እንችላለን ካላችሁ ከየትም የማታመጡት ማለት ነው። ራሱ ኢየሱስ ነው ያለው፣ እኔ አይደለም ያልኩት። ጌታ ኢየሱስ ክርስቶስ ሲናገር ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል አለ። ስለዚህ 3 ነገሮች ላውራችሁ። ስለምንድን ነው ያልኩት? ኃጢአት፣ ጽድቅ፣ ፍርድ። የሶስቱም ዴፊኒሽን ያለው ማጋነን ነው እያለ ያለው መንፈስ ቅዱስ ጋር ሲመጣ የሚነግራችሁ ነገር አለ። ይወቅሳል የሚለው ቃል የእንግሊዘኛው ቃል ኮንቪክሽን ነው። ኮንቪክሽን ማለት ኖሌጅን ከነስሜቱ ትራንስፈር ማድረግ ማለት ነው። እውቀትን ከነስሜቱ መስጠት ማለት ነው። ኦልራይት። ኃጢአት ማለት የሚል ዴፊኒሽን ብቻ ሳይሆን የሚሰጠው መንፈስ ቅዱስ ኃጢአተኛ እንደሆንክ ይነግርሃል። ግልጽ ነው ነገር ይኸው። አሁን መንፈስ ቅዱስ ያልተሰጠው ሰው አይገባውም ይሄን። መንፈስ ቅዱስ ግን ሲመጣ ምን ያደርጋል? ስለ ኃጢአት በእኔ ስለማያምኑ ነው። አሁን በአዲስ ኪዳን ኃጢአት ድርጊቶች አይደለም በዋነኝነት። ለምንድን? ጨዋ ሰው ወደ ሲኦል ሊወርድ ይችላል። ክፉ ነገር አድርጎ የማያውቅም ሰው ወደ ሲኦል ሊወርድ ይችላል። ለምንድን? በኢየሱስ ዴፊኒሽን ውስጥ በእኔ ስለማያምኑ ነው አለ።
መንፈስ ቅዱስ ይመጣና ጌታ ኢየሱስ ወይ ለሰው ኃጢአተኝነቱን ሲገልጥለት ሰውየው ኢየሱስ የሌለው እንደሆነ ሲበራለት አስባችሁታል? ጆናታን ኤድዋርድስ የሚባል 19ኛው መቶ ክፍለ ዘመን ላይ የነበረ ሰው አሜሪካን ውስጥ ወንጌል ይሰብክ ነበር እና ሲሰብክ በጣም የሆሊ ስፒሪት ኮንቪክሽን አብሮት እንደነበር ይነገራል። በጣም ታዋቂ እውቅ ሪቫይቫሊስት ነው። በሱ ስብከት ውስጥ ጋድ ምንድነው ሴንትስ ሜን ኢን ዘ ሃንድስ ኦፍ አንግሪ ጋድ የሚል ስብከት ነበር። ሰዎች በተቆጣ አምላክ እጅ ላይ የሚል ስብከት ነበር እና ይህንን ስብከት ሲሰብክ በጣም የመንፈስ ቅዱስ ሕልውና ከሱ ጋር ከመኖሩ የተነሳ ሰዎች ኃጢአተኛ እንደሆኑ የሚረዱበት ጥልቀት ያስደነግጣል። ምን ያደርጉ ነበረ? ታሪክ ሲናገር እየሰበከ ያለ ብዙዎች አጠገባቸው ያለ እንደዚህ ቋሚ ምሰሶ ካለ አቅፎት ይቆማሉ። ምን ሆናችሁ አቅፋችሁ የምትቆሙት ሲባሉ ሲኦል እንዳንወርድ ይላል። ቆመዋል መሬት ላይ ፊት ለፊታቸው እየሰበከ ነው። ግን እየሰበከ እሱ ይህን ነገር አጠብቀው ይይዛሉ። ምን ሆናችሁ ሲባል ወደ ሲኦል መሄድ አንፈልግም። መንፈስ ቅዱስ ይመጣና የእነዚህ ሰዎች አይን ሲከፍተው ከበታቻቸው ሲኦል ያለ እስኪመስላቸው ድረስ በኃጢአታቸው ፍርድ እንደሚያገኙ እስከሚያውቁ እርግጠኛ እስከሚሆኑ ድረስ አይናቸውን ይከፍተው። አንዲት ሴት ነበረች ማሪያ ውድወርዝ ኢተር የምትባል። አንድ አገልግሎቷ ላይ በጣም የሚገለጥ የክብር አገልግሎት ነበር። እጇን አንስታ መጸለይ ስትጀምር ብዙዎች ትራንስ ወደሚባል መንፈሳዊ ልምምድ ይገባል። ያ ማለት በመንፈስ ዓለም ላይ ይወጣሉ፣ ከአካላቸው ይወጣሉ፣ መንግስተ ሰማይንም ሲኦልንም አይተው ይመጣሉ። እና ከሲኦል የመጡት ሰዎች መዳን እንፈልጋለን እያሉ ይጮኻሉ። ማን ነው ይህንን ነገር የሚያሳየው ከተባለ ማን ነው? አገልጋዮቹ ነው። ኢትስ ሆሊ ስፒሪት። ለምንድን ኢየሱስ አለ መንፈስ ቅዱስ ይመጣል ስለ ኃጢአት ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት አለና በእኔ ስለማያምኑ ነው። ለየትኛውም ሰው ከመንፈስ ቅዱስ የበለጠ ኃጢአተኛ እንደሆነ የሚነግረው አካል ምን ብሎ ነው የሚነግረው? ኢየሱስ ከሌለክ እረፈው፣ ሲኦል ነው የምትሄደው። ኢየሱስ ከሌለክ የመዳን ዋስትና የለህም። ኢየሱስ ከሌለክ የእንደገና እድል የለህም። ኢየሱስ ከሌለክ ወደ እግዚአብሔር የምትቀርብበት እድል የለም። ይሄንን በደንብ መናገር የሚችለው ማለት መንፈስ ቅዱስ። ምንድን ነው የሚባለው ይሄ ልምምድ ሲባል ኮንቪክሽን። ሰዎች ኢንፎርሜሽን አይደለም የሚያገኙት፣ መገለጥ ነው የሚያገኙት። ይንቀጠቀጣሉ፣ አዳኝ ይፈልጋሉ፣ የሚያስመልጥ ይፈልጋሉ፣ የሆነ መንገድ የሚጠቁም ይፈልጋሉ። ማን ነው ይህን የሚያስረዳቸው ሲባል ኢትስ ዘ ሆሊ ስፒሪት። ኢትስ ዘ ሆሊ ስፒሪት። ኢትስ ዘ ሆሊ ስፒሪት። እዚህ ቦታ ያላችሁ እኔንም ጨምሮ ኢየሱስ ከጠፋብን ከመንፈስ ቅዱስ ጋር ያለን ወዳጅነት እናጠናክር። ኢየሱስ ጠፍቶብን ወዳጆች ክርስትና አያዋጣም። ይሄ ሾው ብቻ ነው የሚሆነው። እግዚአብሔር አይና ግጥም ብሎ ጉባኤ ሞልቶ እንደዚህ አይቶ መንፈሳዊ ዓለም ይሄን የሚቆጥረው ከ300 ሰው 50 ሰው ብቻ ይሆናል። 50 ሰው ወንበር ላይ ተቀምጧል ብሎ ይቆጥራል። ለምንድን? ሪሌሽንሺፕ እየፈጠረ ያለ ሰው። ሃሌሉያ። ስለ ኃጢአት አለና በእኔ ስለማያምኑ ነው። ይህንን የመውቀስ ስራና የመግለጥ ስራ የማን ነው? የመንፈስ ቅዱስ። ሐዋርያት ሥራ ምዕራፍ 2 ላይ የምታውቁት ቃል እኮ አለ። መንፈስ ቅዱስ ወረደ፣ በልሳን መናገር ጀመሩ። እዛው ሰዓት ላይ የእነዚህ ሰዎች ልምምድ ያዩ ጉሽ የወይን ጠጅ ጠጥተዋል፣ ሰክረዋል። ደግሞ በልሳኖቻችን በቋንቋችን ማለታቸው ነው። የእግዚአብሔርን ታላቅ ሥራ ሲናገሩ እየሰማናቸው ነው እያሉ ዲያስፖራዎች ወይም ከውጭ መጥተው ወደ ኢየሩሳሌም ፔንቴኮስትን ለማክበር የሚመጡ ሰዎች ናቸው እያሉ ያላግጣሉ። ስብከቱን ማውራት ሲጀምር ግን ጴጥሮስ የመንፈስ ቅዱስ ኮንቪክሽን መጣ። 3000 ሰው በአንድ ጊዜ ጌታን ተቀበለ። ማን ነው ያበራለት ኃጢአተኛ መሆኑ? ማን ነው ያበራለት አዳኝ መፈለግ እንዳለበት? ማን ነው ያበራለት ከሞት ወደ ሕይወት ማምለጥ እንዳለበት? መንፈስ ቅዱስ። አስቡት፣ ቸርች ያለ መንፈስ ቅዱስ ስትሆን ማን ነው ለሰው ኃጢአተኛ እንደሆነ የሚነግረው? ቸርች ያለ መንፈስ ቅዱስ ስትሆን ማን ነው ለሰው ኢየሱስ እንደሚያስፈልገው የሚያወራ? ቸርች ያለ መንፈስ ቅዱስ ስትሆን አስቡት፣ ማን ነው ለሰው ይሄ መንገድ ጤነኛ መንገድ አይደለም፣ አካሄድን ቀይር እያለ የሚነግረው ማን ነው?
ያለ መንፈስ ቅዱስ ከሆነች ቸርች በጌታ በኢየሱስ ስም እግዚአብሔር መንፈስ ቅዱስ ይዞን ይጥፋ። ትበላላችሁ ባይዘው ቆሻሻ ነገር ንጹህ ሆኖ ይታያችኋል። ኃጢአቱ ጽድቅ ሆኖ ይታያችኋል። የእግዚአብሔር ፈቃድ የሌለበት የእግዚአብሔር ፈቃድ ያለበት ሆኖ ይታያችኋል። ያለ መንፈስ ቅዱስ አደጋ እኮ ነው። መንፈስ ቅዱስ ግን ሲመጣ ስለ ኃጢአት ቤስት ኦሪጂናል ኢንፎርሜሽን ያለው መንፈስ ቅዱስ ብቻ ነው። መጽሐፍ ቅዱስን አንብባችሁ በመንፈስ ቅዱስ ሲሆን እናንተ የእናንተን ድካም ማየት ትችላላችሁ። ያለ መንፈስ ቅዱስ ይህን እውነት ማግኘት አይቻልም። እንደ ግለሰብ ሕይወታችን ከመንፈስ ቅዱስ ኅብረት ከጎደለ ተበለ። እንደ ቤተ ክርስቲያን ይሄ ኅብረት ይህቺ ቸርች የትኛውም ቸርች ከመንፈስ ቅዱስ ከጎደለች አትሆንም፣ ተበላች፣ አትሆንም። ሁለተኛ ስለ ኃጢአት ብቻ የሚናገረው ስለ ጽድቅ አለና ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ይኖር። ኖት ኦንሊ የመውቀስ ስራ ብቻ አይደለም። ወደ አብ የሄደውን ኢየሱስ ማውራት የሚችለው ማን ነው? ሄዷል እኮ ግን እንዳለ አድርጎ ማውራት የሚችለው ማን ነው? ወደ አብ ሄዳለሁ አታዩኝም አለ። ባታዩኝም ግን የሚያወራላችሁ አለ። ግልጽ ነው። እሱ ይመጣል፣ እኔ ግን እሄዳለሁ። እኔ ሲሄድ ግን ስለ እኔ መወራት አይቆምም እያለ ለምንድን ወደ አብ ሄዳለሁ እኔን አታዩኝም፣ ስለ ጽድቅ ግን መወራቱ ይቀጥላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለ ኃጢአት የወቀሰው መንፈስ ቅዱስ ስለ ጽድቅም የሚያወራው ነገር አለ። አም ቴሊንግ ዩ አሁንም እንደ ኃጢአት ሁሉ ስለ ጽድቅም ከመንፈስ ቅዱስ ውጪ የተሻለ ኢንፎርሜሽን ያለው የለም። ነው በእውቀት ደረጃ አይደለም የሚነግራችሁ፣ በኮንቪክሽን ደረጃ ይነግራችኋል። ምን ማለት ነው? በክርስቶስ ኢየሱስ በማመን ጸድቄአለሁ። አዎ። በክርስቶስ ኢየሱስ በማመን ከእግዚአብሔር ጋር ታርቄአለሁ። አዎ። በክርስቶስ ኢየሱስ በማመን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ አጥቦኛል። አዎ። በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ ሆኛለሁ። አዎ። ወደ አእላፋት መላእክት ወደ ቅዱሳን ኅብረት ውስጥ ገብቻለሁ። ወደ ቅድስቲቱ ኢየሩሳሌም ውስጥ ይህን ሁሉ ነገር ለሰው የሚያስረዳው ማለት መንፈስ ቅዱስ እኮ ነው። አለበለዚያ ሰዎች ጥሩ ስብከት የሚሰሙት የማንን ስብከት ይመስላችኋል? የሰይጣን። ስለ ጽድቅ ማን እንደሚያወራላቸው ታውቃላችሁ? ሰይጣን። አንቺን ብሎ ጻድቅ። ይሄ ኮንቪክሽን አይደለም። ኦልራይት፣ ኮንቪክሽን አይደለም። ኮንቪክሽን የመንፈስ ቅዱስ ነው። ይሄ ኮንደምኔሽን ይባላል። ሮሜ 8:1 ላይ ማንም በክርስቶስ ቢሆን ማን ነው? በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ማለት ምን ማለት ነው? ኮንደምኔሽን የለባቸውም፣ ክስ የለባቸውም ማለት ነው። ኩነኔ የለባቸውም ማለት። ኮንፊደንስ የሚሰጠ ማን ነው? መንፈስ ቅዱስ። ኃጢአቴ ተሰርዮልኛል፣ እግዚአብሔር ልጁ አድርጎ ተቀብሎኛል፣ አሁን ወደ አብ መግባት እችላለሁ፣ እንዳበደ ሰው ሆኜ ማምለክ እችላለሁ። ማን ነው ይህን ኮንቪክሽን የሚሰጠኝ? መንፈስ ቅዱስ። ወታችሁ ወንጌልን በድፍረት ስትሰብኩ ማናችሁ ምንድናችሁ የተባላችሁ ስድብ ሲወርድባችሁ የኮንቪክሽናችሁ አቅም ማን ነው? መንፈስ ቅዱስ። ራስን እንደምንድን ነው የምታየው ስትባል እንደ ጸደቀ ሰው፣ የእግዚአብሔር ልጅ እንደሆነ ሰው፣ አምባሳደር እንደሆነ ሰው፣ መልእክተኛ እንደሆነ ሰው። ከየት አመጣኸው? ኢትስ ዘ ሆሊ ስፒሪት። እንዳልኳችሁ ነው። መንፈስ ቅዱስ ኮንቪክሽን ይሰጣል። ኢንፎርሜሽን አይደለም የሚሰጠው፣ ኮንቪክሽን ነው የሚሰጠው። ቦልድነስ አብሮ ይሰጣል፣ ኮንፊደንስ አብሮ ይሰጣል። ያለ መንፈስ ቅዱስ በዚህ ደረጃ ቦልድ መሆን አይቻልም። ጴጥሮስ እኮ ፈሪሳውያን ፊት ነው ቦልድ የሆነው። እናንተ ሰቀላችሁት ይላቸዋል። በጌታ በኢየሱስ የሞት ፍርድ እኮ ነው ላሉ የሚጠራ። ለምንድን በዛ ደረጃ በድፍረት ሰው አያወራቸውም? ሮማውያን ወታደሮች ተሰብስበው መጥምቁ ዮሐንስ እናንተ የፉኝት ልጆች ይላቸዋል። ማን ነው በዚህ ደረጃ ፍርድ የሚሰጠው? ማን ነው ኮንፊደንስ የሚሰጠው? It is the Holy Spirit። ታውቃላችሁ መንፈስ ቅዱስ ያጀገነውን ማውረድ እንደማትችሉ። መንፈስ ቅዱስ የሚያጀግነውን ሰው ምንድነው ልታይ ያለ በትሉትም ይታያል። ምን ነው በቃ ከኔ ውጪ ምናምን ነገር እያለች ነው በትሏትም እየታየች ትቀጥላለች። ሆሊ ስፒሪት ኮንፊደንስ የሰጠውን ሰው ማቆም የማይቻል። ሃሌሉያ። እና ጴጥሮስ እኮ በዚህ ደረጃ ነው ኮንቪክሽናቸው። እንዴት ነው ማንሰብከው?
ከዚህ በኋላ በዚህ ስም እንዳትናገሩ ሲል እናንተ እንስማ ወይስ እግዚአብሔር እንስማ? እግዚአብሔር ደስ እናሰኝ ወይስ እናንተ ደስ እናሰኝ? ማን ነው በዚህ ደረጃ ስለ ጽድቅ የነገራቸው? መንፈስ ቅዱስ። ስለ ጽድቅ አለና ወደ አብ እሄዳለሁ እኔን አታዩኝም፣ ባታዩኝም ግን ጽድቅን የሚያሳያችሁ አለ። ራዲያኮሳታላባይ የድሮ ክርስቲያኖች አሉ በጣም ከባድ የእግዚአብሔር ክብር በመካከላቸው ስለነበር በጣም የሚያስቅ ትንሽ ኃጢአት እንኳን ሰርተው ሲመጡ ወዲያው ሰብሰብ ባሉበት እኔ አንድ ነገር መናገር እፈልጋለሁ፣ አሁን ስመጣ እንደዚህ ሰርቼ ነበር፣ አሁን በዚህ ጉባኤ ፊት በጌታ ፊት ንስሐ መግባት እፈልጋለሁ ብለው ራሳቸው ቆመው ያወራሉ። የእግዚአብሔር ክብር ታውቃላችሁ ያሸንፋችኋል እንጂ አትሸንፉ ማለት ያሸንፋችኋል እንጂ አናሸንፈው መልሰን። ጌታ ይባረክ። ጽድቅን መንፈስ ቅዱስ ባለበት ጽድቅን ያሳየናል። Holy Spirit is the spirit of holiness. Holy Spirit is the spirit of holiness. ስለዚህ ወደ አብ ሄዳለሁ አታዩኝም አለና የጽድቅ ጉዳይ ግን አሁንም ይታያል። ከሰሞኑ ሰምታችሁ ከሆነ አላውቅም፣ አሜሪካን ሀገር ውስጥ ቻርሊ ከርክ የተባለ ሰውዬ ተገሏል። አንድ ወር ምናምን ሆነው ከሰሞኑ ሜሞሪ የሚል ነገር ጀምረው አንዳንድ ቪዲዮዎችን መልሰው እየሰሩ ነበርና ወንድ ለወንድ ይጋባል፣ ሴት ለሴት ይጋባል። አንዳንዶቹ ጾታቸውን ለውጠዋል። ያው ለውጠዋል ኢኔሴንስ ብለው አምነዋል ለውጠናል። እንደዚህ አይነት ሰው ደግሞ አሁን የተገደለው አይነት ሰው በየካምፓሱ ይሄድና ልክ አይደላችሁ የእግዚአብሔር ቃል እንደዚህ አይደል እያለ ደግሞ ማን ነው ይሄንን የሚያሳየው? መንፈስ ቅዱስ እኮ ሰው እያስነሳ። እነዚህ ወንድ ለወንድ ሴት ለሴት የሚጋቡ ሰዎች ምቾት አይሰማቸው። አጋንንት እኮ ነው የያዛቸው። ግን ልጁ ሲመጣ ምቾት አይሰማቸው። ማይክ ይቀበሉና ለምንድነው እንደዚህ የምትሰብከው? ለምንድነው ሰዎች እኛን እንዲጠሉ የምታደርገው? ለምንድነው ይሄ ነገር ጸያፍ እንደሆነ አድርገህ የምትናገረው? በጣም ቻሌንጅ ያደርጉታል። ስቲል ግን ይቆምና አይ ይላል። እኔ መንፈስ ቅዱስ እዚህ ምድር ላይ እስካለ ድረስ ቤተ ክርስቲያን እስክትነጠቅ ድረስ እመኑ ጽድቅን ሁሌ እያየ ነው እንቀጥላለን። ቸርች መንፈስ ቅዱስ እስካላት ድረስ የኃጢአት ልምምድ በእግሩ አይቆምም። ቸርች ውስጥ እርግጠኛ ሆኖ ቸርች ውስጥ የጌታ መንፈስ እስካለ ድረስ ህይወታችን ውስጥ የመንፈሱን ህልውና እስከጠበቅ ነው ድረስ እመኑኝ ኃጢአት አይበላል። ከመንፈስ ቅዱስ ጋር ያላችሁ ንብረት አጠንክራችሁ እስከያዛችሁ ድረስ አውሬው አያሸንፋችሁ። ቻሌንጅ ላይ ያደርጋችሁ ይችላል፣ አያሸንፋችሁ። ከመንፈስ ቅዱስ ጋር ያላችሁን ወዳጅነት እስካጠነከራችሁ ለእሱ ፕራዮሪቲ እስከሰጣችሁ ድረስ እመኑ እናንተ ሊበላ ብዙ ነገር ቻሌንጅ ላይ ያደርግ አይችልም፣ አያሸንፋችሁ። ለምንድን ያከበራችሁት ያ መንፈስ እናንተን ያከብራችሁ ሊጠብቃችሁ። እኔ የሚደንቀኝን ነገር ልንገራችሁ። ሎጥ ቤት ውስጥ ሴቶች ልጆች አሉና እነሱን ልስጣችሁ ወደ እኔ ቤት የገቡትን መላእክት ከምሰጣችሁ ብሎ ከሀገሬው ሰው ጋር ተጣለ። አንፈልግም ሴቶች ልጆችህን፣ አሁን የገቡትን ሰዎች አውጧቸው። እነዚህ ደግሞ የክፋት ጥግ ውስጥ ነው የገቡት። ዘፍጥረት መጽሐፍን ቼክ አድርጉ። ታግለውት አሸንፈውት ቤቱን በርግደው ሊገቡ ሲሉ በቤቱ የገባው የእግዚአብሔር ክብር ወደ ውጭ ወጣና የሰዎችን ሁሉ አይን አሳወረ። የምንጠብቀው ክብር ይጠብቀናል። የምንጠብቀው እሳት ይጠብቀናል። የምንጠብቀው ህልውና ይጠብቀናል። የምንጠብቀው የእግዚአብሔር መገኘት ይጠብቀናል። ለመጠበቅ የምትከፍሉት ዋጋ መልሶ እናንተን በመጠበቅ ይክሳችሁ። ፕራዮሪቲ እስካረጋችሁት ድረስ ህይወቴ ነው ህልውናው እስካላችሁ ድረስ ያኖራችኋል። ሃሌሉያ። ስለዚህ ስለ ጽድቅ ዓለምን ይወቅሳል። መንፈስ ቅዱስ እስካለ ድረስ ጽድቅ አይዋሽቅ። ሊደሮች በጣም ትክክለኛና ጤነኛ ማሳሰቢያ የምሰጣችሁ ከሆሊ ስፒሪት ጋር ያላችሁን ህብረት ጠብቁ። እንደ ግለሰብም እንደ ህብረት። ለምንድን ነው ቲኔጀሮቻችሁን እንዳለ መጠበቅ ትችላላችሁ። this is so serious። ከመንፈስ ቅዱስ ጋር የላላ ነገር ካለን ግን እንደ አገልጋይ ሌላው ሰው ምን ገስጽበት አቅም እንኳን ይላል።
ራስን ስርዓት የምንልበት አቅም የለን። ክብር ለኢየሱስ ይሁን። ወጣቶችንም የምጨቀጭቀው ይህንን ነገር ነው። ፕሬየር መቀነስ የለበትም። ጾም ጸሎት መቀነስ የለበትም። እኔ እናንተን አላቅም። በጌታ በኢየሱስ ስም ይህን ህልውና በዘመኔ ላይ ይጠብቃለሁ። አሜን አሜን። ከሚበላው ከሚጠጣው በላይ ይህን ህልውና ይህን ደመና እጠብቃለሁ። ጌታ ይባረክ። ሶስተኛ ይህን ላውራና ልጨርስ እንጸልያለን። ራዲያ ሶኮ ቫልቴኖ ሴፓርዴኖ ሻታካባያ ሶስተኛ ስለ ፍርድ አለና የዚህ ዓለም ገዢ ስለተፈረደበት ነው። እስቲ ሶስተኛውን ፓርት የማስራን በሶስተኛው ጉዳይ ማውራት የመንፈስ ቅዱስ ክብር ለኢየሱስ ይሁን። የዚህ ዓለም ገዢ ምን ተደርጎበታል? ተፈርዶበታል። የዚህ ዓለም ገዢ ምን ተደርጎበታል? ተፈርዶበታል። አጋንንቶች ላይ ያለን ኮንቪክሽን ከየት እንደሚመነጭ ታውቃላችሁ? ከመንፈስ ቅዱስ። እዚህ ቦታ ላይ ተናግሬው ከሆነ አላውቅም። ይህን ምሳሌ አንዲት ሴት ናት አሉ፣ የቤት ሰራተኛ ናት። ነግሬያቸዋለሁ ይመስለኛል። ጌታን ተቀበለች፣ ወደ ሰፈሯ ገባች። የቤት ሰራተኛ ናት። ቤቷ ውስጥ ያሉት ሰዎች ረጅም ዓመት በጌታ ቤት ኖረዋል ምናምን ነገር። ከሷ ግን ጌታ እንደተቀበለች በዛው ሳምንት ቤት አካባቢው ላይ ጠንቋይ ስለነበረ ወይ የኔ ጌታ ኢየሱስ ይቀጥላል እዚህ ሰፈር ላይ ወይ ይሄ ጠንቋይ ይቀጥላል ብላ ተወራርዳ መጸለይ ጀመረች። እንግዲህ ቤቷ ውስጥም ጭምር በጣም ብዙ ረጅም ዓመት ከጌታ ጋር የቆዩ ሰዎች ይኖራሉ አሉ። እሷ ግን በትንሽ ቀናቶች ውስጥ ወይ እኔ የማመልከው ጌታ ኢየሱስ እዚህ ሰፈር ላይ ጌታው ይቀጥላል ወይ ይሄ ጠንቋይ ይቀጥላል ብላ ተወራርዳ መጸለይ ጀመረች። ስለዚህ ስትገባና ስትወጣ በጌታ በኢየሱስ ስም ነቀያሃለሁ እያለች መጸለይ ጀመረች። በጌታ በኢየሱስ ስም አፍርሻለሁ፣ እዚህ ሰፈር ላይ አትሰራም እያለች ጸለያለች። ጌታን ከተቀበለች ትንሽ ጊዜ ነው፣ ሰፈሯ ላይ ነው ያለው። ብዙም አልቆየም፣ ጠንቋዩ ሰፈሩን ለቆ ሄደ። ምንድነው እቺ ሴትዮ የገባት? ካቶሎ ሶኮፓርዳ ካይ ይሄን ነው እኮ የምላችሁ። ያለ መንፈስ ቅዱስ ሰው የማይረዳው ነገር ማለት አንደኛው ይሄ አጋንንት ተፈርዶበታል። እባቡና ጊንጡን ሊረግጥ በጠላት ኃይል ሁሉ ላይ ስልጣን ተሰጥቶኛል። አጋንንቶችን አሳድዳቸዋለሁ። ቤንሰን ዳሆሳ የሚባል ናይጄሪያ ውስጥ የነበረ አንድ ሰባኪ ነበር። ቸርች ገባ። እንደዚህ መጾም መጸለይ አያውቅም ነበር። ቸርች ገባ። እግዚአብሔር በእናንተ እጅ የሞተ ሰው ያስነሳ የተባለ ስብከት ሰማ። አሜን አለ። ወጣና ሰፈሩ በሙሉ በር እያንኳኳ የሞተ ሰው አለ እዚህ የለም ተባለ። ሁለተኛ በር ይሄዳል። የሞተ ሰው አለ። ከዛ ወጥቶ ተኝቶ አላደረም ሰውየው። ረጅም ቤቶች እያንኳኳ የሞተ ሰው አለ የለም፣ የሞተ ሰው አለ የለም። የሆነ ቤት ሲገባ አሁን ልጄ የሞተች ተባለ። ቸሩ መድኃኒዓለም ወዲያው ጸለየ። እዛው የሞተችው ልጅ ተነሳች። ለምንድነው እነዚህን ነገሮች የማወራችሁ? መንፈስ ቅዱስ እነዚህን ቁም ነገሮች ለማብራት እናንተ ጋር መጥቷል፣ እኔ ጋር መጥቷል። አሜን 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 አሜን። የዚህ ዓለም ገዥ ምን ተደርጎበታል? ተፈርዶበታል። እና ከመንፈስ ቅዱስ ጋር ሰው ወዳጅነቱን ሲያጠናክር አጋንንቶች ላይ ይጫወትባቸዋል። በጌታ በኢየሱስ ክርስቶስ ስም እያላችሁ፣ በናዝሬቱ በጌታ በኢየሱስ ስም እያላችሁ፣ በኢየሱስ ያ ማለት ኮንፊደንሳችሁ እጅግ ነው የሚጨምረው። አጋንንቶች ላይ ከመንፈስ ቅዱስ ጋር ግንኙነታችሁ ስታላላችሁ ያው ታውቁታላችሁ። አስደገሙብኝ፣ አስሟረቱብኝ፣ ቅብርጥስዮ ከቻሌንጁ ግዝፈት በላይ ከአጋንንቶች ትልቅነት በላይ የእግዚአብሔር ትልቅነት ይበልጣል። ሃሌሉያ። ያለ መንፈስ ቅዱስ እነዚህ ሶስት ጉዳዮች ላይ ወዳጆቼ በፍጹም ከመንፈስ ቅዱስ ጋር ህብረት የሌለው ሰው ሃይማኖተኛ ነው። ሃይማኖተኛ ደግሞ ስለ ኃጢአት የማይገባው፣ ስለ ፍርድ የማይገባው፣ ስለ ጽድቅ የማይገባው ምንድነው የሚገባው? ሃይማኖተኝነት ስርዓቶች።
መጀመሪያ እንዲህ ነው የሚደረገው፣ ሁለተኛ እንዲህ ነው የሚደረገው፣ ሶስተኛ እንደዚህ ነው የሚደረገው፣ እኛ ቸርች እንዲህ ነው የሚደረገው፣ እኛ ፕሮግራም ላይ እንዲህ ነው የሚደረገው። ሃይማኖተኛ ይሄ ነው የሚለው። መንፈስ ቅዱስ የነካው ሰው ግን እነዚህ መንፈሳዊ ጉዳዮች ይገቡታል። ሃሌሉያ። የዚህ ዓለም ገዢ ምን ተደርጎበታል? ተፈርዶበታል። ስለዚህ አስወጣዋለሁ፣ አባረረዋለሁ። ጌታ ይመስገን። እኔ በጣም የሚያስቁኝ ሐዋርያት ሥራ 19 ላይ ያሉት ሰዎች አሉ። የአስቄዋ ልጆች ይባላሉ። ጳውሎስ በሚጠራው በኢየሱስ ስም ብለው አጋንንቶችን ለማስወጣት የሞከሩ ሰዎች። መጽሐፍ ቅዱስ ላይ ካነበባችሁ የሚያስቅ ስቶሪ ነው። ጳውሎስ በሚጠራው በኢየሱስ ስም፣ ከዛ አጋንንቱ ምን አለ? ጳውሎስን አውቀዋለሁ ኢየሱስንም ማን ናችሁ እናንተ? የገባው ነገር ምንድነው? አጋንንቱ እነዚህ ሰዎች መንፈስ ቅዱስ አይደለም ያበራላቸው። ጳውሎስ በኢየሱስ ስም እያለ አጋንንት ሲያስወጣ አይተውታል። ስለዚህ መጥቶ አጋንንት ሲያስወጡ ጳውሎስ በሚጠራው በኢየሱስ ስም፣ ኢኔሴስ በጳውሎስ መገለጥ እነሱ ሊያወጡ ማለት ነው። ጳውሎስ በገባው እነሱ ሊያወጡ። ይታያችሁ፣ ሰው በሰው መገለጥ እንዴት ይኖራል? ሰው በሰው መገለጥ እኮ አያገለግል። አንዱ ተገልጦለት አመለከ፣ አንዱ አልተገለጠለትም። አምልኳችን እኮ መገለጣችንን ነው የሚያክለው። አገልግሎታችንን መገለጣችንን ነው የሚያክለው። ጳውሎስ በሚጠራው በኢየሱስ ስም ብሎ አጋንንት ማስወጣት የለም። ሰማይም ምድርም አጋንንቶችም የሚቀበሉት ነገር አይደለም። አጋንንቱ ቀጥ ብሎ ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ፣ ማናችሁ? ምንድናችሁ? ኬት ናችሁ? በዚህ ጥያቄ ቢያቆም እኮ አንድ ጥሩ ነገር ነው። ወጣባቸው፣ ዘለለባቸው፣ እስከ ከተማው ድረስ አባረራቸው ነው የሚለው እግዚአብሔር ጋር። ሸዋሸዋ ነው፣ ጨዋታ ነው። በሰው መገለጥ አይቻልም። ሰው በገባው ያን ያበራለትን መንፈስ ቅዱስ ለእኔም አብራልኝ አንድ ነገር። ሰው በገባው መገለጥ ግን ምንም አይነት ነገር ማኒፌስት ማድረግ አይችልም። አልሆነ ሰፋጣ አጋንንቶችን መሳፈጥ ጥሩ አይደለም። መንፈስ ቅዱስ ብቻ ጌታ መንፈስ ቅዱስ ብቻ ነው የሚሰጠው እንዲህ አይነት ነገር። ተጠቅማችኋል፣ ተምራችኋል።